ችግር ነው። ብዙ ወጣታው ማስተርቤሽን ላይ ነው ያለው። ማስተርቤሽን ሲባል የሴት የወንድ ብቻ አለ፣ የሴትም ጭምር አለ። እኔ በተማርኩበት ዩኒቨርሲቲ ላይ የጤና ቢሮ ድንገተኛ አሰሳ አድርጎ ነበር። ድንገተኛ አሰሳ ሲያደርግ በሴቶች ዶርም ውስጥ ራስን በራሳቸው የሚያረኩበት የወንድ አይነት ብልት ቅርጽ ያለውን የጤና ቢሮ 2500 አግኝቷል ከሴቶች ዶርም ላይ። ስለዚህ አሁን ማስተርቤሽን ብለን ስናወራ አንድ ወንድ ልጅ ላይ ብቻ የምናንጠለጥለው አይደለም። አንድ ወንድ ልጅ ላይ ብቻ የምናቆመው ነገር አለ። ራስን በራስ የሚያረግ የጤና ቢሮ ነው ያወጣው። ይሄን ድንገተኛ አሳን ያደርገው የሴቶች ዶርሚተሪ ገብቶ ማለት ነው። እና ብዙ ጊዜ ማስተርቤሽን ሲባል በቃ እንደዚህ ራስን በራስ የሚያረካ ግብራውን የሚፈጽም ወንድ ብቻ አድርገን እናስባለን። አይደለም። እንደዚህ አይነት ሰዎች ምንድነው ምልክታቸው? ድብርታም ናቸው፣ ጓደኛ አይፈልጉም፣ ከቤት መውጣት አይወዱም። አይታችሁ ከሆነ ከቤት መውጣት አይወዱም። በቃ ሰው ማግኘት ይጣላሉ። ሰው በዛ ቦታ መገናኘት አይወዱም። ሰው ሲበዛ ሁሉ ያስጣላቸዋል። ድብርት ነዋ። በጣም አይናፋር ያደርጋቸዋል። ስነ ምግባሩ እኮ አለም አይናፋር ያደርጋቸው ያሉበት ሙድ በጣም ጭንቀታም ናቸው። የበዓል ቀን በጣም ነው የሚደብራቸው። ነጭናጫ ናቸው። በህይወት ደስተኛ አይደሉም። ይህንን ፍራንክሊ በጣም መናገር አለብን ማለት። በተለይ ብዙ ወጣት በዚህ ላይ ወደቀ። ብዙ ሰው ደግሞ ምክንያት የሚያቀርበው ብዙ ዓመቴ ቆይቻል። ብዙ ዓመት ስንት ዓመት ነው? መጻጉዕ 38 ዓመት ቆይቶ ለምን ብዙ ዓመት አትቆይበትም? ትችላለህ መውጣት፣ አይዞህ። ትችያለሽ ከዚህ ነገር መውጣት፣ አይዞሽ። አዎ ክፉ ልማድ ላይ ነበርሽ። አዎ ልክ ነው። አዎ ክፉ ልማድ ላይ ነበርክ። አዎ ትክክል ነው። ከዚህ ነገር ግን መውጣት ግን ትችላለህ። አይዞህ፣ በርታ። ታሪክ ሆኖ ይቀራል ነገር። በቃ በተለይ ፍሪ የሚያደርጋችሁን ታይም ዝጉት። ሰው ብዙ ጊዜ ሻወር ሲገባ ብቻውን ሲሆን፣ አሁን በተለይ ክረምት እየመጣ ነው፣ ክላስ የለም። ብዙ ጊዜ ተማሪዎች ቤት ነው የሚውሉት። ሰው ምን ያደርጋሉ? የወሲብ ፊልሞችን እያዩ ይውላሉ። ያንን ደግሞ ይፈጽሙታል በግብረ አውላ። እውነት ነው ውሸት ነው? ስለዚህ ብዙ ተማሪ የሚውለው ቤት ነው። ስለዚህ ሻወር ሲወስድ፣ ብቻውን ሲቀመጥ፣ ብቻውን ስትሆን፣ ብዙ ጊዜ የሚሰሩትን ሲያጡ ብዙ ጊዜ እንደዚህ ፊልሞችን ያሉ። ከዛ ራስን በራስ ማርካት። ከዛም ያደርጋሉ። በዚያ ያቆም። አሁን እንደዚህ አድርገህ ቤተክርስቲያን ትሄዳለህ፣ አሁን እንደዚህ አድርገህ ቤተክርስቲያን ትሄጃለሽ። ከዛ ቤተክርስቲያን ሄድ ያቆማሉ። ከዛኝም ብለን የምናስበው ለምንድን ቅዳሴ ያልመጣው ትለዋለህ። አይ ምንም